በጭጋግ በተሸፈኑ ተራራዎች ቤተ መቅደስ አንድ ተሬሳ ሸለቆ ውስጥ ጊዜ የሚጎዘው መንገድ ተመለከተ። እዚህ ሸለቆ ውስጥ ታላቁ የዝርያዎች መጥፋት በከፍተኛ ድምጽ ሳይሆን በሹክሹክታ ነበር ያለፈው። አበባዎቹ እንደ ጋሪ ጎማ የሚያክሉበት አንድ ከፍ ያለ ሜዳ ላይ የመጨረሻው ካይትቪንግ ይኖር ነበር። ስሙ ዘፊር ይባላል። እሱ እንደ ጥንታውያን አስፈሪ ፍጥረታት ፖሊ ለበረራ ተሳቢ እንስሳቱ ትንንሽ ትርኢቱ ክንፍ እንዳደረገ ለስላሳ ሐር የተዘረጉና እንደ ወጡ መጥለቅለቅ በኮራልና በወርቃማ ቀለም ያጌጡ። ማግሳት አይቻልም። ድምጽ በደረቅ ሸምበቆ ውስጥ እንደሚያልፍ ነፋስ ያለ ቀጭን ዜማ። የእሱ ዝርያዎች በነፋስ ሞገድ ላይ ተንሳፋፊና ሰላማዊ ሰማይን የሚወዱ ነበሩ። እሱ ግን የመጨረሻው ቀሪ ነበር። ምድር በምታታው ሰው መንገድ ብቻውን ቀርቶ ነበር። ከሜዳው በታች ባለችው ስቶምብሩክ መንደር ውስጥ የማይባል ሴት ልጅ ትኑር። ማያ ትንሽ ልጅ ስትሆን አይኖ በአንድነት ለፊቷ ትልልቅ ነበሩ። አንገቱ ላኪዎች እስከ ደመናትን የመመልከት ልማድ ነበራት። ሌሎች ልጆች ሙን ማያ፣ የጨረቃ ማያ ይታዩታል። ምክንያቱም ሁልጊዜም በሐሳብ መልእክት ሰማይ ላይ ስለምትኖርና በሌሉ ነገሮች ስለምትታልም ነበር። ፋና ቫኖም በጋራ በደመናት ላይ የሚታዩ ምስሎችና በቤታቸው ቡድን ስንጥቆች ውስጥ የሚበቅሉ አበቦች አንድ ቀን ሌላ አይነት ማዕበል መጣ። ከሩቅ ከተማ ቆረጣ አዳጢም በቀደሮን በሚባል ጨካኝ ሰው ተመርተው ስለመጣ በጭጋጋማዎቹ ተራራዎች ላይ ስለሚኖርና ቆዳ እንዴት እንደሚያሳይ የሚያንጸባርቅ አንድ ዘንዶ ወሬ ሰምተው ነበር። ይህን ፍርዱ ገድለው ለመኪና መወሰድ አለባቸው። በዳጌ ላይ ፍራፍሬ እየለቀመች የነበራት ማያ መጀመሪያ ያየቻቸው የብረት ጫፍ ያሏቸውን አይታሳቃቸውን ሰማ። ከዚህ በፊት አውቃው የማታውቀው ጭንቀት ፍርሃት ወረራት። ምን እንደሚያድኑ ባታውቅም የሸለቆ ሰላም ሊደፈርስ እንረዳለን። ለአንድ ነገር ታጋዮች ወደ ላይ ስትወጣ ድንገት የተገጠሙ እየተንከባለል ከገደሉ ወረደች። ነገር ግን ወደ ገደል ሳይሆን ወደዚያ ሚስጥራዊ ሜዳ ውስጥ ገባ። በትላልቁ ውስጥ አረፈችና ቃና ብላ አየች። ዘፊርም ወደ ታች አያት። በላይ ከፍ ብሎ ቆሟል። አፉ እና የሚያምር አንገቱን በጉጉት አጎንብሶ በትልልቅ ቀይ ትንንሽና በአራ የቴሌቪዥን ልጆች ተመለከቱ። አልጠቃት። ራሱን ዘንበል አድርጎ በለስላሳ ድምጽ ጠየቃት። የማያ ፍርሃት ወደ መገረም ተቀየረ። ይህ ፍጡር ጭራቅ ይመልከቱ። እሱ የሰማዩ ሕያው አካል፣ የሚያምርና ያኔ ፍሮን ነበር። ማያ ቀስታ መጀመሪያን ዘረጋች። ዘፊርም ቀደም ሲል ካመነታ እና ለስላሳውን ምንቃሩን በእጇ ላይ አሳረፈ። በዚያ ዝምተኛ ንክኪኪ ተወለደ። ነገር ግን አዳ በመንገድ እየመጣ ነው። የማያ የዓለማየሁ ሐዘን ሆስ ሰማ። ዘፊርም ስሜ ጥንታዊ ፍርሃት በሰውነቱ ውስጥ ተሰማ። እሱ ተንሳፋፊ ተዋጊኮ መደነቅ አለብህ አለች ማያ እግሩን እየገፋች። ነገር ግን እንደ ቤት የሚያክል ፍጡር የት ይደበቃል? ዘፊር ወደዛ ያዙ። ከዚያም ከጣሉ ገድል። በመጨረሻ ወደ ማያ አየ። ወዲያውኑ ክን መሬት ላይ ዘርግቶ እንደ መወጣጫ አደረገላት። በምንቃሩ ወደ ትከሻው እንድትወጣ በቄታ ገፋት። እንድታጥበረብረው፣ እንድትጋልበው ፈልጎ ነበር። ማያ እየፈራችና እየተደሰተች ወጣች። አንገቱ ስር ያሉትን ለስላሳ ላባዎች አጥብቃ ያዘች። እሺ አለች በረጅሙ እየተነፈሰች። ዘፊር በእግሮቹ በጎራዴ በመግፋት ወደ አየር ተወረወረ። መሬቱ ከስር ሲርቅ ለማያ ሆዱ ባዶ የሆነ መሰላት። ነገር ግን ከዚያ በኋላ የሚገርም ስሜት መጣ። ነፋሱ ክን የተወደደ ደገፈው። ዘፊር ክንተይን በበጎ አያርገበግብም ነበር። አይን ይንሳፈፍ ነበር። ወደ ገደሉ ጫፍ ከፍ እያሉ ማውጣት። ከታች ያሉት አዳኞች እንደ ጉንዳን አነሱ። ማያ አሁን አልፈራችም። እየበረረች ነበር። ነፋሱ ምልክትዋ ይጎሃል።
የዘፊር ሙቀት ከስር ይሰማታል። ዓለሙም እንደ ተዘረጋ ጨርቅ ከስር ይታያል። እህህ በደስታ ሳቀች። ዘፊርም በደስታ መለሰላት። ለቀናት በሰማይ ላይ ተጫወቱ። ዘፊር ቀስተ ደመና የተሞሉ ምስጢራዊ ቦታዎችን አሳያት። ምግብም ምርጥ ፍራፍሬዎች ያሉባቸው ቦታዎች አሳየችው። ከተራራ አበባዎች እርቃን አክሊል በአንገቱ ላይ ያደረጉት። እሱ የሰማይ ፍላጎት ሆነ፣ የሥራም የእሱ የምድር ልብ ሆነ። ነገር ግን ማዮሮን ተስፋ አልቆረጠም ነበር። ትልቅ ጥላ በትንሽ ጋላቢ ታጅቦ ሲያልፍ አይቶ ነበር። ስግብግብነቱ ወደ እብደት ተቀየረ። በሜዳው ውስጥ በቅጠሎች ትልቅ መረብ ዘረጋ። ቀጣይ ዘፊር ወደ መሬት ሲወርድ መረቡ ተተበተበት። ገመቹ በክን ወንድና በእግሮቹ ላይ ተጠመቁ። መሬት ላይ ወደቀ። በድንጋይና በህመም ያዝህ ጀመር። ታላቁ የሰማይ ፈር በድንገት መሬት ላይ ወድቆ ረዳት አጣ። ፖሮን ጦሩን ይዞ ከዛ ጀርባ ወጣ። ጥሩ አደን ነው አለ በጭካኔ ፈገግታ። ነገር ግን ማያን አልጠበቃትም ነበር። በዚያን ጊዜ በዘፊር ጀርባ ላይ አልነበረችም። በምትወደው ቦታ ሆና ሁሉንም ታይ ነበር። ያ እኩል ዝምተኛና ሰላማዊ ልጅ ፍቅር ወደ ታላቅ ድፍረት ተቀየረ። ወደ ቀይሮን አልሮጠም። ምስል ቪንድ ሲንገር ስቶን ወደሚባለውና ነገሩ ትልቅ ድንጋይ አጠገብ አለን። በነፋስ ጊዜ የሚያወጣ ድንጋይ። የማያ የድንጋዩን ዜማ ማወቅ ነበር። በትንሿ ቀዳዳ በሙሉ ጥልቅና የሚያስፈራ ምልክት የሞት መሰማት ጀመረ። ድምጽ እየጠነከረ ሄዶ ተራራውን አንቀጠቀጠ። ይህ የሸለቆ የጥንት ህመሞች ድምቅ አርሮሮን አስደነገጠው። ነገር ግን ከሁሉ በላይ ደግሞ በተራራው ጫፍ ላይ ተኝተው የነበሩትን የተራራ በጎች ቀሰቀሳቸው። ድምር ቃላቶቹ የማን ቋንቋ ደወል ነበር። በጎቹ አንድ በአንድ ተራው ጫፍ ላይ መታየት ጀመሩ። ከዚያም ወደ ታች መሮጥ ጀመሩ። እንደ ትልቅ መታወክ በታላቅ ህመም ወደ ሜዳው ወረዱ። ፎሮንና ሰዎቹ ከላይ የሚወርደውን ሲያዩት ደረታቸው ጠፋ። እነዚያን ጥለው ሸጠው። በጎቹ መረቡን ረግጠው አላችሁ። ገመም እንደ ክር ተበጣጠሱ። ፊተኛው ሲጠፋ ዘፊር ነፃ ወጥቶ ነበር። ማያ ወደ እሱ ሮጠችና ተጎድቶ እንሆናለን። ዘፊርም አቀፋት። ትምህርት በጥርስ ወይም በጥፍር አልተዋጋችም። እርዳታ የታገሰችው በቤታቸው ሄደ። ሸለቆውን ከአዳ በመግባቱ በመረዳዳት አዳነችው። ፖሮን ዳግመኛ አልተመለሰም። በከተማ ውስጥ ያለው መረጃ ከአስፈሪ ዘንዶ ወደ ጠባቂ የሰማይ መንፈስ ተቀየረ። ማያ ምስቲያን ለመንደሩ ሰዎች አልነገረችም። አንዳንድ ነገሮች በቃል ለመናገር በጣም ክቡር ናቸው። ነገር ግን በጠሩ ቀናት የመንደሩ ሰዎች አንድ የሚያምር ጥላ በተራራዎች መካከል ሲያልፍ እያሉ በደንብ ከተመለከቱት ደግሞ በአንገቱ ላይ የአበባ አክሊል ይታያል። ማያም ወደ ሰማይ ቀና ብላ በሚስጥራዊ ፈገግታ ስትመለከት ይታያል። ምክንያቱም ዋና የመጨረሻውን ካይት ዊንግ ያጋለበች በመረጃ ሳይሆን በዜማ ያዳነችውና እውነተኛ ገድላቸው እስከ ሰማይ ድረስ ከፍ ያለ መሆናቸው የተረዳችው ልጆች ነበሯት።